ሲያደርገኝ የድሮ ፓስተር ቢኒያም አሁን ማን እንደሆነ አላውቅም። ማን ነው ያውን ስሙ? ፓስተር ቢኒያም ያውን ስሙ ማን ነው? ዮኒ ማኛ ገንዘብ ከሰጡት የትም ቦታ ይሄዳል ብሎኛል። ፓስተር ቢኒያም ልሶኛል፣ ተመችቶኛል። እና ታዲያ ደረሰ ማሳየት እኮ አይሻል? ዮኒ ማኛ ገንዘብ ተሰጥቶታል ሁሌ ይባላል። አንድ ቀን ዶክመንት ይዞ አይመጡም። የምደሰትበት ነገር አበሻ ገንዘብ ሁሌ ተሰጥቶታል ዮኒ ማኛ ይባላል። አንድ ሰው ግን ይኸው ማስረጃው ዮኒ ማኛ የተሰጠበት ሲደራደር የሰማውበት ያደረገው ይሄ ነው ብሎ የሚያመጣልህ የለም። የሚያሳዝነኝ እሱ ነው። ፓስተር ቢኒ ልዘግብህ፣ አንተ እኮ መጀመሪያ ኦርቶዶክስ ነበርክ፣ ከዛ ጴንጤ ሆንክ፣ ከዛ ኦርቶዶክስ ተመልሰው ሆንክ አይደለም? ምናልባት ከረሳው ብዬ ነው። ኦርቶዶክስ ነበርክ፣ ጴንጤ ሆንክ፣ ከዛ ደግሞ ኦርቶዶክስ ጋር ራይ። እኔ አባታችን የተናገሩ ንግግር ትክክል ነው ያልኩት። ትክክል ነው ያልኩት። አባታችን የተናገሩን ንግግር ኦርቶዶክስ ናቸው፣ ልክ ናቸው ነው ያልኩት። ያ ማለት ጴንጤ ያደርጋል? ብራዘር ይችን ብቻ መልስልኝ። ያንን አባታችን ያሉት ነገር ትክክል ነው አልኩ። ያ ጴንጤ ያስብላል? እና ቢኒ ፓስተር ቢኒ እየሄድሽ ብራዘር እየሄድክ በእውነት እውነቴን ነው እየሄድክ አይነፋም። ስለዚህ አባታችን ልክ ነው የተናገሩት። አባታችንን ደግፌያለሁ። አባታችንን በደንብ ደግፌያለሁ። የምደግፈውም ደግሞ ምክንያት ስላለኝ ነው። ምክንያቱም ደግሞ ትክክል ነው። ስለዚህ እኔ ተጽዕኖ ባልፈጠር ኖሮ ሞጣ ብሎታል። ሞጣ ለምን አልተናገራችሁት? የዮኒ ማኛ የሚያንጫጫው አነባል። እኔም ማንጫጫው ነበብ የማረጋት ነገር አለች። ገሊላዬ ትናደዳላችሁ። ገለጥ ሳርግ አባታችን ምን አሉ? አዋቂ ናቸው፣ የኦርቶዶክስ አስተማሪ ናቸው፣ አቡነ ናቸው፣ ትልቅ ማዕረግ ያላቸው አባታችን ናቸው። እሳቸው የተናገሩት ነገር ትክክል ነው አለ። ይሄ ጴንጤ አያደርግም። ነበብ አድርጉ። የማያነብሰው ቶሎ ይበሳጫል። ካቶሊክ ነው ቢኒ፣ ኧረ ኦርቶዶክስ ነኝ ብሎ መጥቷል። ኦርቶዶክስ ነው ፓስተር ቢኒ። እንዴ ፕሮቴስታንት ነበር፣ አሁን ኦርቶዶክስ የሆነው ዩቲዩብ ላይ እየሸቀለ ነው። ሸቅሉ። እኔ ዩቲዩብ ብትሰሩ ደስ ይለኛል። አብዛኞቻችሁ አይዲያ ካላችሁ ሸቅሉ። አይዲያ ያለው ሰው ዩቲዩብ ቢሰራ ደስ ይለኛል። አይዲያ ያስፈልጋል። ያ ሚኒሊካዊ ልንገርሽ ምን ሆነ መሰለሽ፣ ብዙ ጊዜ እኛ ቤት ማንበብ የለም። የተጎዳ ነው እኮ በስራ ነው። በኦርቶዶክስ ጉዳታችን፣ ትልቁ ጉዳታችን መጽሐፍ ቅዱስ ትራስ እናደርጋለን እንጂ መጽሐፍ ቅዱስ አናነብም። ትልቁ ድክመት፣ ትልቁ የእኛና የሙስሊም ቢግስ ፕሮብለም ቁርአንም መጽሐፍ ቅዱስም አይነበብም። ስርዓት እንዳይኖረን የሚያደርገው መጽሐፍ ቅዱስ አለማንበብ ነው፣ ቁርአን አለማንበብ ነው። ከዛ ከሃይማኖት ጋር ነው ትስስራችን። ተግባሩን አንፈጽመውም፣ ተግባር የለንም። አክሽን ግን ጎበዝ ነን፣ በአክት ጎበዝ ነን። ለሃይማኖቴ ሞታለሁ ይልሻል። እኔ አልሞትም፣ የምሞትለት ሃይማኖት የለኝም። አሁን ለምሳሌ የምኖርበት ክርስቶስ አለኝ እንጂ የምሞትበት ሃይማኖት የለኝም። አደውን ሁሌ የምምለው ነው፣ ዛሬ ያመጣሁት ነገር አይደለም። ለሃይማኖት ቦታ ሰጥቼ አላውቅም። አደውን ታኔቨርድ ክርስቶስ ሃይማኖት ሳይሆን ህይወት ነው የሰጠኝ። ህይወት የሚሰጠው ክርስቶስ እንጂ ሃይማኖት አይደለም። ስለዚህ የሚበሳጭብህ ሃይማኖተኛው። ሃይማኖተኛ ምንድን ነው የሚያደርገው? የሀገር ኃጢአት ይሰራል። የሀገር ሃይማኖቱ ማይለውን ይሰራል። ግን በሃይማኖቴ እንዳትመጣብኝ ይላል።
እኔ ከየትኛውም ሃይማኖት አሪፍ አሪፍ ነገር ወስዳለሁ። እድሜ ለሙስሊም ቂጤን ሙልጭ አድርጌ ነው የምታጠው። እድሜ ለሙስሊም ጥሩ ነገር ወስዳለሁ። ጽድት አድርጌ ቂጤን እታጠባለሁ። እውነቴን ነው የምልህ። ታንኪዩ ሙስሊም ጋር በነበርኩበት ጊዜ ጽድት አድርጌ ቂጤን ሙልጭ አድርጌ የምታጠብ ሰው ነኝ። ፎር ሎንግ ታይም ወደ 10 ምናምን ዓመት ታንክስ ቱ ዘም። ከዛ በፊት በሶፍት ምናምን ነው የምንጠረገው። ይህ ነው ወደ ሰው። ከፕሮቴስታንት ደግሞ ኢየሱስን ወስጃል፣ ነቅዬ ወስጃል። ኢየሱስን ወስጃል። ኢየሱስ የሚለው ስምን በጣም ወደዋል። በኢየሱስ የሚለው ስም በጣም የምደሰትበት ስሜ ነው። በጣም የምወደው ስም ኢየሱስ የሚለው ከጴንጤ እንዲህ ናቅዬዎች ፊት አውራሪ እንደዚህ ሲሆ ወስጀዋል። ኦ የስ ከኦርቶዶክስ ስርዓቱን ወደዋለሁ። የቤተ ክርስቲያን ስርዓቷን በጣም ወደዋለሁ። እንደው እድል ገጥሟችሁ ፕሮቴስታንቶች ቤተ ክርስቲያን ገብታችሁ ኦርቶዶክስ ብታዩ፣ በተለይ አሜሪካን ሀገር ምናምን አውሮፓ የምትኖሩ መቅደስ ውስጥ ያለውን ነገር በጣም ወደዋለሁ። ህገ ስርዓቱን፣ ቁርባኑን፣ ምኑ መጽሐፍ ቅዱሳዊ ነው። በጣም ወደዋለሁ። በጣም ነው የምወደው። ስለዚህ ከሁሉም የምወዳቸውን ብድግ እያደረኩ አላላላ ፎንቴ ዮኒ ማኛ ሸራተን ሆኖ መጣ። ሁሉንም ነቅፋ አይቻልም። ፔንቴም ኳሊቲ አለው፣ ኦርቶዶክስም ኳሊቲ አለው፣ ሰምተን ወዝ ሙስሊምም ኳሊቲ አለው። ሰው ይሄን ነው ያ የኦርቶዶክስ አለባበስ በጣም ደስ ይለኛል። ቤተ ክርስቲያን ላይ እጅግ ደስ የሚል የሚማርክና ስርዓቷ ቤተ ክርስቲያን ውስጥ የምታዩት ያው በግዕዝም በአማርኛም ቢነበብ ግን እንትን ውስጥ ካላችሁ ቤተ ክርስቲያን መቅደሷ ውስጥ ካላችሁ ውስጥ ያለው ነገር በተለይ የዮሐንስ ወንጌል ላይ በምታነቡት ነገር በሙሉ እዛ ላይ አለላችሁ። በጣም ደስ ይላል። አለቭ ቢከተተ ስለዚህ ማስተዋልን የመሰለ ጥሩ ነገር የለው። ኒክኔም አይ ስድብም አቀለባችን ነው አባቴ። አሁን እዚህ ላይ ኮመንት ሰድበህ እኔ ልሸማቀቅ ነው? በኮመንት ስለሰደብክ አሁን እኔ ልል ነው? ለማንጨርጨሩ እኔ ዋንጫ በላለሁ። ላናድ ካልኩኝ ይኸውልህ ይቺን ድፍን አበሻን አንቀጠቅጣለሁ። አኬን ዱዴ ድፍን አበሻን ሳስለቅስ መዋል የምችል አቅሟል። በመናገር ብቻ ሳልነቃ እንቅልፍ አሳጣለሁ። አይ ብቃት ማለት ያ ነው። ሁ ዘ ቢገስት ዋን ወጅ ሜን ባዳይ ሁ ዘ ቢገስት ዋን እያልከኛለሁ። ስለዚህ እኔ በጣም ከፕሮቴስታንት መዝረፍ ያለብን ብዬ የማስበው ኢየሱስ የሚለውን ስም ሙጭልፍ ማድረግ አለብን ኦርቶዶክሶች። የሚሳደቡትን እስቲ የመጽሐፍ ቅዱስ ጥቅስ ጠይቅልኝ እያስገባ እያሉኝ ነው። አይ የመጽሐፍ የስድብ ጥቅስ እያልሽ ነው? ካልተሳሳት የስድብ ጥቅስ ነው ያላቸው። በእውነት ኦርቶዶክሶች ማድረግ ያለብን ከፕሮቴስታንቶች ሙጭልፍ አድርገን ኢየሱስ የሚለውን ስም መውሰድ አለብን። መውሰድ ኢየሱስ የሚለው ስም ኦርቶዶክስ ቤት ውስጥ መጥለቅለቅ አለበት። እኔም ወስደው እሱ ነው። እሷን ከወሰድን ሸራተን ነን እኛ። በቃ የአራዳ ልጆች ነን። የምትድነው በኢየሱስ ስለሆነ ያችን የሚያድን ስም መውሰድ አለብን። ከጴንጤ መዝረፍ ካለብን እኛ ሌላውን ዝረፉን በሙሉ ፈቅደናል። ኦርቶዶክሶች ሌላውን በሙሉ ዝረፉን። ጴንጤዎች እኛ የምንዘርፋችሁ ኢየሱስን ነው። አንላቀቅም። ማይ ያ ኢየሱስን እንዘርፋቸዋለን። ወስዳችሁብናል፣ እንመልሳለን። ሌሎቹን ውሰዱ፣ በሙሉ ፈቅጄላለሁ፣ ውሰድ። ኢየሱስን ግን ታመጧታላችሁ።
ይሄ ነው ምለው። ዳወዘ ቢገስት ማድረግ ያለብን ትልቁን ሀያሉን የቤተ ክርስቲያን ራስን የወሰዱት ፕሮቴስታንቶች። ለዚህ ነው በጣም በአጭር ጊዜ ውስጥ ሃይማኖታቸው ትልቅ ደረጃ ይደርስ ያላቸው የሚመለከው የሚጠራው ምንም የሚባለው የኢየሱስ ስም ነው። ሁሉ ነገር ኢየሱስ፣ መዝሙሩ የኢየሱስ ነው። ሁሉ ነገር የእግዚአብሔር ነው፣ ኢየሱስ ነው። እግዚአብሔር ነው፣ ኢየሱስ ነው። ሁሉ ነገር እሱ ነው። ስለዚህ እየበዛ ይሄዳል። እኛ ጋስ እሱ ነገር አይደለም። ስለዚህ እነሱ ያመለጡት በዛች ነው። ስለዚህ እኛም ኢየሱስን ይዘን ማምለጥ ያስፈልገናል ብያለሁ።